ኢብራሂም ረዲየላሁ አንሁ የሞቱበት ዕለት ላይ አንድ ለየት ያለ ክስተትን አገሩ አስተናገደች። ያ ክስተት ምን ነበረ? የፀሐይ ግርዶሽ፣ ቀኑ ጨለማ ሆነባቸው። ጀግና ለሚባል ነቢይ በጣም ብዙ ነገር ሲወራላቸው ለነበሩ ነቢይ አለይሂ ሰላቱ ወሰላም ስጦታ ስለሆነ መጨመር ነበረባቸው። የተለያዩ ጌጣጌጦችን፣ አልባሳቶችን፣ ጨርቃ ጨርቆችን አንድ ላይ ሰበሰቡና ለመላክ ይዘጋጃሉ። በባርነት ኦሬዲ እድሜ ልካቸውን የኖሩ ቤተሰባቸውን በባርነት የመጣ ቤተሰብ ይዘው ነው ያደጉት። ለነሱ ሜቢ ይሄን ያህል የመጎሳቀል የችግር ምናምን ጉዞ አዲስ ላይ ሆንባቸው ይችላል። ሐሜት፣ የተለያዩ ነገሮችን የስለሷ ማውራት፣ ተጽዕኖ ማሳደር ተጀመረ። በጣም ትደነግጥና እርግዝናዋንም ትደብቃለች። በዛ እድሜያቸው ረህማ በሞላበት ቀልባቸው በጣም የሚወዱትን ልጅ አገኙ። በጣም ይንከባከቡት ነበረ። ሁሌም ከጎናቸው አይጠፋም፣ ያቅፉታል፣ ያጫውቱታል። በጣም የሚወዱትም ልጅ ሆነ። አልቀበልም ማለቱም ደግሞ ህዝቡንምና አገሩንም ደግሞ ችግር ውስጥ የሚጥል ነገር እንደሆነ ይታወቃል። በአመት ልዩነት ነቢያችን አለይሂ ሰላቱ ወሰላምን ታጣቸዋለች። ከዛ በኋላ በተከታዩ በሚመጡት 2 እና 3 ዓመታት ውስጥ ደግሞ የእሷም ህይወት ያልፋል።